ሰላም እንዴት ናችሁ? ውድ የጽ ኪችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? በቅድሚያ ሰብስክራይብ ያላረጋችሁ ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ላይክ፣ ሼር፣ ኮሜንት እንዲሁም እንድታደርጉ ላለው ቢያንስ ከ2000 በላይ ቪው አለው። ግን ሰብስክራይብ በጣም ትንሽ ነውና ለእናንተም አይጎዳም ለኔ ይጠቅመኛል እና ሰብስክራይብ ብታረጉ ላለው በትህትና ሰፖርት እንድታረጉኝ ነው። ዛሬ የምንሰራው ፉል ነው። በቅድሚያ ዘይት እናደርጋለን። በመቀጠል ሽንኩርት፣ በደንብ መብሰል አለበት። ከዛ በመቀጠል ማጁን ምንድን የሚባለው የቲማቲም ድልህ እናደርጋለን። የጣሳው ማድረግ ትችላላችሁ። ክፍተውንም አለ የጠርሙሱም አለ። እኔ የተጠቀምኩት የካርቶኑን ነው። እዚህ ላይ አላሳየሁትም። በደንብ ከተጠበሰ በኋላ በርበሬ ማድረግ ትችላላችሁ። እኔ በድል ሲሆን ደስ ስለሚለኝ ነው። ጣዕሙም የበለጠ አሪፍ ነው። ቲማቲም ጁስ እንዲሆን ስለፈለኩ ቲማቲም የተቆረጠ አለማድረግም ትችላላችሁ፣ ግን ቲማቲም ሲኖር ነው የበለጠ ጥሩና አሪፍ ነው። እኔ የማውቀው እነዚህ ነው። ጨው እናደርጋለን፣ እንደ በርበሬ ፉላውን ይሄ ምንድነው ለጉልባን የምንጠቀመው ተቀቅሎም ማድረግ ትችላላችሁ። እኔ የተጠቀምኩት የጣሳውን እንደው ባቄላ ያው ፉል ነው የሚባለው እሱን ነው የምጠቀመው። እናንተ ያንን ቀቀላችሁ መጠቀም ትችላላችሁ። ከዛ ፉል እንዲህ እንዳይፈት ትንሽ ጫን ጫን እያለን ማፍረስ ይኖርብናል። ከ60% በላይ የሚከታተለኝ ከሳውዲ እና 35ቱ ደግሞ ከዩናይትድ አረብ ኤሚሬት ነው እና ታንኪው ስለምታዩኝ እና አበረታቱኝ ይላል። የማዳም ቅመሞች ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ከዛ ፐርስሊ እናደርጋለን። አለማድረግም ትችላላችሁ።
ያው የድንብላል ቅጠል ማለት ነው ፐርስሊ። ከዛ የተከተፈ ቃሪያ፣ ከሙን ሳስገባ አልታየም። ከሙን አድርጌያለሁ። ከሙን ብታረጉበት የበለጠ ቴስቲ ይሆናል። አሁን እንዲሆነ አልቋል። አሁን አሪፍ ሆኗል። እኔ ያው ክቡዝ ወይም ቂጣ ጋግሬ ነው የሰራሁትኝ። ያው እኔ አሁን ፉል ደስ የሚለኝ በቂጣ ስበላ ወይም በዳቦ የበለጠ ግን በቂጣ ስበላው የሚመቸኝ። እኔ በእንጀራ ብዙም አይደለሁም። በቃ እንደዚህ በጣም አሪፍ ነው ለቁርስ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እላለሁ።